ለአብይ አህመድ ክብር አለ። እውነቱን ለመናገር ጠቅላይ ሚኒስትር ነው አጨብጭበን የሰቀልከው። ስለዚህ ሲመጣ እኔ ራሱ ሰላም ማለት አለብኝ። የሀገር መሪ ነው። ተቃውሞ አለኝ አይደል? ግን ጠቅላይ ሚኒስትሩ የተዘጋጀው ወንበር ላይ እኔ መቀመጥ አልችልም። ዓለምም አይፈቅድልኝም። ማን አንተ ነው የሚባለው? ተራ አክቲቪስት ያቀቁጭ ነው የሚባለው። ማመን አለብኝ። እየጠላሁት ግን ወንበሩን ለቅለታለሁ። ለምን? ክብር ስለሚገባው። ሰላም ትለዋለህ እኮ ጠቅላይ ሚኒስትር ነው ባይዘው። አንዳንዶች እኮ ልቡን ለማራራት እኮ ሰላም ይላሉ ቀሳውስት። ትክክል ናቸው እኮ። የዓለም ስልጣን ለአብይ አህመድ ክብር አለ። እውነቱን ለመናገር ጠቅላይ ሚኒስትር ነው አጨብጭበን የሰቀልከው። ስለዚህ ሲመጣ እኔ ራሱ ሰላም ማለት አለብኝ። የሀገር መሪ ነው። ተቃውሞ አለኝ አይደል? ግን ጠቅላይ ሚኒስትሩ የተዘጋጀው ወንበር ላይ እኔ መቀመጥ አልችልም። ዓለምም አይፈቅድልኝም። ማን አንተ ነው የሚባለው? ተራ አክቲቪስት ያቀቁጭ ነው የሚባለው። ማመን አለብኝ። እየጠላሁት ግን ወንበሩን ለቅለታለሁ። ለምን? ክብር ስለሚገባው። ሰላም ትለዋለህ እኮ ጠቅላይ ሚኒስትር ነው ባይዘው። አንዳንዶች እኮ ልቡን ለማራራት እኮ ሰላም ይላሉ ቀሳውስት። ትክክል ናቸው እኮ። የዓለም ስልጣን